እሺ ከአንተ ጥቅስ በዚያው አያይዤ የምጠይቅህ ተከተለኛ ጥቅስ አለ። አላህ ቃል በቃል ሙስሊሞች ሆኖ ያለብን ቦታ ቃል በቃል አለ። ክርስቲያን ሆኖ ያለባቸው ቦታ ግን የለም። እሺ ጥቅሱን ስጠኝ፣ ጥቅሱን አውጣሽ። አሳያለሁ፣ ችግር የለም። አንዴ ቆይ። ማውጣት ረመዳን ማውጣት ይመቻል። ሱረት አሊ ዕምራን ላይ ወላ ተሙቱና ኢላ ወአንቱም ሙስሊሙን ያለበት አንድ ያውጣል። ረመዳን ይመቻል። እኔን ነው አንዴ ረመዳን አውርደት ይወጣል። አንዴ ማውጣት የሚችል ሰው ቆይ ላስገባል። ማን ነው ቁርአን መክፈት የሚችል? አንዴ በቃ እኔ ራሴ ላጥልህ። ካሜራውን ላዘሩ ነው እንግዲህ ተሻረ የሚለው እሱ እኮ የተሻረ ቃል ነው። ወይኔ እሷን ቀልብናት ምንም እኔ አወጣለሁ። ማሄር መጣ። እሻየ ማሄር ያወጣለህ። እሺ ሱራ አሊ ዕምራን ላይ ሱራ አሊ ዕምራን 102 ላይ ያወጣል። እሺ ያወጣል። ያውና ሱራ አሊ ዕምራን 102 አምላክ አላህ ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይናገራል። ያና ይታያል። እናንተ ሙስሊሞች ሆናችሁ እንጂ አትሙቱ ይላል አላህ ቃል በቃል። ሙስሊሞች ሆናችሁ እንጂ አትሙቱ አለ። ነገር ግን ክርስቲያን እንድትሆኑ የተዘዛችሁበት ቦታ አንድ ቦታ መጽሐፍ ቅዱስ ላይ የለም ነው። አይ ይሄን ይመስላል። እሱ ቃል እኮ ተሽሯን በራሱ እሱ ቃል እኮ የተሻረ ቃል ነው። ማን ያለው? አንዴ ላግዘው። እሱ ይቅርታ አድርግልኝና ማን ተሽሯል ያለ ልጅ ያው አዳምጠኛ አንድ ጊዜ ማለት ነው። ማን ተሽሯል ያለ? ቆይ አዳምጥ። ቆይ የኔን ልመልስልህ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ምን ያህል መሰለህ? ከእኔ በኋላ ማንም ሊመጣ ቢፈልግ ራሱን ይካድ፣ መስቀሉንም ይዞ ይሸከመኝ፣ እኔንም ይከተል ይላል። እሺ አሁን ጥያቄው ስለ ሃይማኖት ነው። ስለ ሃይማኖት ስያሜ ነው የተጠየቀው። ልክ ለምሳሌ አላህ ቃል በቃል ሙስሊሞች ሁሉ እሺ ቆይ እዚህ ጋር አንድ ጥያቄ ልጠይቅ። ምሳሌ ማለት ነው። እኔ አሁን ምሳሌ እንትን ማን ነው ጌታችን ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉኝ ወይም ደግሞ እኔም ላምልኩኝ ያለበትን ጥቅስ ነው እንትን ጥያቄ አይደለ? እኔ ተገዘኝ ያለበት ቦታ ወይ አምልኩኝ ያለበት ቦታ ከሁለት አንዱ ችግር የለም። እሺ እኔ አምልከኝ ስላልኩት ታመልከኛለህ አንተ? አሁን ስላንተ በኋላ እናወራለን። ተራ ጠብቅ። አንተ ክርስቶስ ይቀድመሃል፣ ኢየሱስ ይቀድመሃል። አንተን ኢየሱስ አይደለም። አንዴ ተረጋጋ። ዘለቀ ቆይ አንዴ። የክርስቶስ ተራ ነው። አሁን ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሎ ያስተማረበት ቦታ አለ ወይንስ የለም? መጽሐፍ ቅዱስ ላይ እሺ ቆይ ጥቅስ ልስጥህ። እስኪመጣ ኢሳያስ 44:6 ማስረጃ ቆይ አንድ ጊዜ
እሺ ምን ይላል መሰለህ? የዮሐንስ ወንጌል ምዕራፍ 1 ራዕይ የዮሐንስ ራዕይ ምዕራፍ 1 ከቁጥር 8 ምን ይላል መሰለህ? ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ጥያቄው ምን ነበር? ድገማ ያልኩህ። አምላክ የሆነበትን አሳየኝ አልከኝ። ኢየሱስ ክርስቶስ እኔን ተገዙኝ አምልኩኝ ያለበት ቦታ አለ ወይ? ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ያለበት ቦታ አለ ወይ? እሱን ደግሞ አልኩህ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ ከኔ በኋላ ማንም ሊመጣ ቢፈልግ ራሱን ይካድ መስቀሉን ይሸከም እኔንም ይከተል ይላል። እኔን አምልኩኝ ተገዙኝ ያለበት ቦታ አለ ወይ ነው? አንድ ጊዜ በቃ የሚታርጉና ፈልጉ። እስከዛ ድረስ ከላይ ያለው ክርስቲያን ሰላም እንዴት ነህ? ወረደ መሰለኝ። እሺ ማን ነበርክ? ተመስገን። ሰላም ተመስገን። እንደምን ሰላም ነው? ደህና ነህ? እግዚአብሔር ይመስገን አለ አልሐምዱሊላህ። ጥያቄ አለ? ጥያቄ የለኝም፣ ግን ስትከራከሩ እንዳጋጣሚ ያየውና ምናልባት የሚመለከተኝ ነገር ካለ ብዬ ነው። እሺ ጥያቄውን መመለስ ፈልገህ ከሆነ መለስ፣ ችግር የለውም። አምላክ እንግዲህ ትክክለኛ ሃይማኖት ብሎ ማለት እዚህ ዓለም ላይ አምላክ የደነገገውና ነቢያቶች የሰበኩት ሲሆን ጊዜ ነው። ይህን ደግሞ የምታገኙት በቁርአን ላይ ስታነቡ ጊዜ አምላክ ራሱ እስልምና እንደደነገገውና ነቢያቶች እንደሰበኩት ቃል በቃል ተቀምጧል። ይህን ነገር መጽሐፍ ቅዱስ ላይ እናገኛለን ወይ ነው ጥያቄው። አምላክ ክርስትናን ደንግጎታል ወይ? ክርስትና ሃይማኖትን ተከተሉ ብሎ እንዲሁም ነቢያቶች ህዝቦቻቸውን ክርስቲያን ሆኑ፣ ክርስትናን ሃይማኖት ተከተሉ ብለው ሰብከዋል ወይ? ወደ መልሱ። አክቹዋሊ ክርስትና የሚለው መጽሐፍ ቅዱስ ሁለት ቦታ ነው የሚከፈለው። እንዳነበብከው ምናልባት አግኝተው ሊሆን ይችላል። በአዲስ ኪዳን ውስጥ አንድ ቦታ ብቻ ነው ክርስቲያን የሚለው ቃል ተጽፎ የሚገኘው እና ይሄ ቃል ክርስቲያን የሚለው ቃል የተጻፈው የክርስቶስ ኢየሱስ ደቀ መዛሙርቶች ሲጠመቁ በአንጾኪያ ክርስቲያን ተባሉ ተብሎ ተጽፏል እንጂ ክርስቲያን የሚባለው ነገር ቃል በቃል ከዛ ውጪ ሌላ ቦታ የተጻፈ የለም። በጣም ጥሩ። ስለዚህ አምላክ ክርስቲያን ሆኑ ብሎ በነቢያት በኩል አንድ ጊዜ አዞ አያውቅም። እንዲሁም ደግሞ ነቢያቶችም ክርስቲያን ሆኑ ብለው አያውቁም። አሁን ግን እዚህ ቦታ ላይ ምንድነው የክርስቶስ ደቀ መዛሙርቶች ለማንሳት እንደሞከረው ልጁ ጥቅሱ የት ይገኛል? አሁን ሊያነሳ የፈለገው የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ይገኛል። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እዚያ ላይ ደቀ መዛሙርት ተባሉ ነው የሚለው። ክርስቲያን ተባሉ ባዩ ማን ነው? አምላክ ነው ወይ? አይደለም። ነቢያቶች ናቸው ወይ? አይደሉም። ስለዚህ አምላክም ሆነ ነቢያቶች አያውቁትም። ነገር ግን ደቀ መዛሙርቶች ክርስቶስ ካረገ በኋላ ነው ይሄ ራሱ የተባሉት። ተመስገን። ክርስቶስ ካረገ በኋላ ከሄደ በኋላ። ስለዚህ አሁን ጥያቄያችን ተመልሷል። እርሱ ምንድነው? አምላክና ነቢያቶች እውቅና አልሰጡትም ክርስትናን ማለት ነው። አምላክ በነቢያት በኩል ለዘመናት ሲናገር አንድ ቦታ ላይ ክርስቲያን ሆኖ ብሎ አያውቅም። አንደኛ መጽሐፍ ቅዱስ ላይ። ሁለተኛ ነቢያቶች በዚያ ያን ሁሉ ዘመናት ሲያስተምሩ ክርስቲያን ሆኖ ብለው ህዝቦቻቸውን አስተምረው አያውቁም። ነገር ግን ከዚያ በኋላ ክርስቶስ ካረገ በኋላ ደቀ መዛሙርት ብሎ ያነሳቸው በነገራችን ላይ አሁን ራሱ እዚህ ጥቅሱ ላይ ክርስቶስ የመረጣቸው 12ቱ ደቀ መዛሙርቶች ውስጥ እንዳይመስሏቸው አይደሉም። ከነዚያ መካከል አይደሉም። ነገር ግን ጳውሎስና ባርናባስ ናቸው። ጳውሎስና ባርናባስን አንስቶ ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን ተባሉ ብሎ እነሱን አስቀምጣቸው። ገብታችኋል አይደለም? እና ስለዚህ ተባሉ ነው የሚለው። ባዩ ማን ነው? ክርስቲያን የሚለውን ስም ያወጣው ማን ነው? አምላክም አይደለም ነቢያትም አይደሉም። አለቀ። እዚህ ጋር በቃ ከአምላክ ዘንድና ከነቢያት ዘንድ እውቅና ያልተሰጠው ሃይማኖት ነው ክርስትና ማለት ነው። ታዲያ ነገ ከአምላክ ፊት በምትቆሙ ጊዜ መልሳችሁ ምን? ከይቅርታ ጋር መጽሐፍ ቅዱስ ላይ ክርስቲያን የሚለው ቃል የለም ማለት
ክርስትና እውቅና የሌለው ሃይማኖት ነው ማለት አይደለም። የክርስትና ሃይማኖት መጀመሪያ መሰረት የሚያደርገው በክርስቶስ ኢየሱስ ላይ ነው። ትልቁ መሰረት ማለት ነው። ያ ክርስቶስ ኢየሱስ ደግሞ በትንቢት የመጣ ዝም ተብሎ ያልመጣ እጅግ በረጅም ዘመናት መካከል ነቢያቶች ሲቀባበሉት የደረሰ የሰው ሁሉ ራስ የሆነ ስለ ክርስቶስ ላይ ያጠነጠነ ነው እምነቱና ክርስቲያን ማለት ክርስቶስን የሚገልጥ የማንነት ጉዳይ ነው። ስለዚህ ክርስትና ማለት ምንም አይነት መሰረት ያሌለው ለማለት የሚያስደፍር ነገር የለውም። ለምሳሌ በትንቢተ ኢሳይያስ ውስጥ ስታይ ድንግል እንዴት እንደምትጸንስ እንዴት እንደምትወልድ እሱም ደግሞ እንዴት እንደሚሰቀል ተሰቅሎ ደግሞ ሞቱ ደግሞ በሶስተኛ ቀን እንዴት እንደሚነሳ ቀድሞ የተነገረ ትንቢት አለ። ተመስገን። አሁን ጥያቄው ስለ ኢየሱስ መምጣት በትንቢት መነገሩ አይደለም። አሁን ስለ ኢየሱስ ስለ ግለሰቡ ሳይሆን ጥያቄው አሁን ኢየሱስን ማንሳትህና ኢየሱስ ተነግሮለታል ከዚያ በፊት ምናምን እሱ ላይ ጥያቄ የለንም እኛ። አሁን ጥያቄው ምን መሰለህ? ኢየሱስ ክርስቶስ ራሱ መነሳቱ ችግር የለውም። ኢየሱስ ራሱ አልሰበከውም እያልኩህ እኮ ነው። ክርስትና ሃይማኖትን ተከተሉ ብሎ አንድ ቀን እንደ ሃይማኖት አንስቶ ክርስትና ሃይማኖትን ሰዎች እንዲከተሉ እሱ እኔን ተከተሉ ነው ያለው። አይዋ ስለዚህ እርሱን መከተል እንጂ ክርስትና የሚባለውን ሃይማኖቱን ስለመከተል ያስተማረበት ነገር የለም። እርሱ ደግሞ እርሱን መከተል ሲባል እሱ ሃይማኖት ነው። ኢየሱስ ራሱ ክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው አይደለም? ማን ነው እንደሱ ያለ? አንተ ኢትዮጵያዊ ስትባል የኢትዮጵያ ዜጋ እንዳለ ነው አይደለም? ክርስቲያን የሚለው ቃል ምን ማለት ነው? ከምን የመጣ ነው? ከክርስቶስ የመጣ ነው። ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። በጣም ጥሩ። የተቀባ ማለት እንጂ ስለዚህ የኢየሱስ ተከታይ ማለት አይደለም። የተቀባ ማለት ነው። ስለዚህ ይህ የተቀባውን ተከታዮች እንደማለት ነው አይደለም? እንደሱ አይደለም። የተቀባ ማለት ነው። ትክክል። ቅቡ ወይንም የተቀባ ማለት ነው። ክርስቶስ ማለት ይህ በግሪከኛ ነው። በዕብራይስጥ ደግሞ መሲህ ማን ነው? መሲህ ነው። የተቀባ ማለት ነው። ይህ ባህሪ ነው። እሺ እንጂ የሃይማኖት መጠሪያ ስም አይደለም። ባህሪ ነው፣ መጠሪያ ነው። ለንጉሶችና ለነብያቶች የሚውል የሆነ መጠሪያ ነው። ክርስቶስ የመጀመሪያው ክርስቶስ አይደለም። ኢየሱስ ሲጀምር አይደለም። ከእርሱ በፊት በርካታ ነብያትና መንግስታቶች ክርስቶስ ተብለዋል፣ መሲህ ተብለዋል። ስለዚህ ልክ ነው እውነት ነው። መጠሪያ እንጂ የእነሱ የሆነ አንድ ንጉስና ነብይ በሚቀባ ጊዜ ከአምላክ በሚመረጥ ጊዜ የሚሰጠው መጠሪያ እንጂ የሃይማኖት ስም አይደለም ክርስቶስ የሚለው። ስለዚህ ክርስትና የሚለው ከዚህ ጋር ሀሳብን ልቃወም ፈልጌ አይደለም። ከክርስቶስ በፊት ብዙ ነቢያቶች መጥተው ራሳቸውን በክርስቶስ ማንነት የገለጹ ነበሩ። ግን በሪያሊቲ እሱን እንዳልሆኑ የተነገረለትን ትንቢት ያልፈጸሙ ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። ብዙ አሳያለሁ። ክርስቶስ የተባሉ አምላክ የመረጣቸው እውነት ነው። ክርስቶስ ተብሎ ብዙ ሰዎች መጥተዋል። ገና ደግሞ ክርስቶስም ይመጣል ብሎ የሚያምኑ ሰዎችም አሉ። አዲስ ነገር አይደለም እያልኩህ ነው። ስሙም ባህሪውም በኢየሱስ የሚለውም አንድ፣ ክርስቶስ የሚለውም ሁለት። እነዚህ ከኢየሱስ በፊት ለበርካቶች ይውሉ ነበር። አዲስ ነገር አይደሉም ነው። ትንቢት ስለሆነ ነው ሌሎች ሰዎች ሊቀባበሉት ያንን ነገር ሲሞክሩ የነበሩት። ትንቢቱ እኔ ላይ ነው አይደለም፣ የራሳቸው መጠሪያ። አምላክ የመረጣቸው ሰዎች ራሳቸው ኢየሱስ ተብለው የሚጠሩ ነበሩ እያልኩህ ነው። እምልህ ትንቢቱ እነሱ ላይ አልተፈጸመማ። በፈጣሪ ስም ናቸው እያልኩህ ነው። አምላክ እያረጋገጠላቸው መሲህነታቸውን አምላክ ያረጋገጠላቸው ክርስቶሶች ናቸው እያልኩህ ነው። መሲህም ናቸው ኢየሱስ እምልህ ክርስቶስ የተባሉ ሰዎች አሉ በክርስትና እምነት ውስጥ ከኢየሱስ ክርስቶስ በፊት። አዎ አሉ። እሱን እያልኩህ ነው። ለምሳሌ እናሳየህ አንዴ። አብዱልከሪም ይመቻል ለማውጣት መጽሐፍ ቅዱስ ላይ ነው። ዳዊት ክርስቶስ ተብሏል፣ መሲህ ተብሏል። ከማርያም የተወለደ አንድ ሰው ብቻ እንደሆነ ነው የማውቀው። አንዴ ቆይ፣ መጽሐፍ ላይ ዳዊት የተቀባ ነው አይደለም? ክርስቶስ ነው አይደለም? ከማርያም አልተወለደም። ኖ ከማርያም መወለድ ሌላ መስፈርት ተመጣጣለ። አሁን ክርስቶስ የተባለ ካለ ወይ ከሆነ አሉ፣ በርካታ ክርስቶሶች አሉ። እነሱን አውጥተን ለናሳይ። የተቀባ ከድንግል ማርያም የተወለደ ኢየሱስ ክርስቶስ ብቻ ነው። ምንድነው ከድንግል ማርያም መወለዱ ልዩነት የሚያደርገው? ነስ
ትንቢት ተጽፎለታል። ኢሳይያስ የሚባል መጽሐፍ ታውቃለህ? በክርስትና አውቃለሁ እኮ ኢሳይያስ ውስጥ ተጽፎለት ምን ያ ትንቢት ከ700 ዓመት በኋላ የተወለደው ከኢየሱስ ክርስቶስ ውጭ ያለ ምን የሚል ትንቢት ስለ ኢየሱስ የተነገረ? ድንግል ትጸንሳለች፣ ልጅም ትወልዳለች፣ ልጁንም አማኑኤል ትላለች ይላል። ያ ማለት እግዚአብሔር ከኛ ጋር ሆነ እንደማለት ነው። አማኑኤል ብላ ጠርተዋለች ማርያም ኢየሱስን አንድ ቀን ትጠራዋለች ይላል ትንቢቱ ላይ ድንግሊቱ ልጇን አማኑኤል ብላ ትጠራዋለች ይላል። አማኑኤል ብላ ጠርታው ታውቃለች ማርያም? ጌታዬ ብላ ታውቃለች። ማስረጃ ማቴዎስ ወንጌል ውስጥ አምላኬ በጌታዬ ደስ ትለዋለች ይላል። አማኑኤል ብላ ጠርተዋለች ወይም ኢየሱስን ጌታዬ ብለዋለች። ትንቢቱ ግን እሷ እንድትለው ሳይሆን እግዚአብሔር ከኛ ጋር ሆነ የሚለውን ለመግለጽ ነው። አማኑኤል ትርጓሜ የዕብራይስጥ ቃል ነው። ትንቢቱ ቃል በቃል የሚለው ትጠራዋለች የሚል ነው። እሷ ትጠራዋለች፣ ድንግሊቱ አማኑኤል ብላ ትጠራዋለች ይላል። ማርያም ደግሞ አንድም ቀን አማኑኤል ብላ ጠርታ አታውቅም። ልጄ እያለች ነው የምትጠራው። የት ጠፍተህብኝ ነው? ጌታዬም ብለዋለች። ጌታ የሚለው ችግር የለውም፣ ወደ እሱ እንመጣለን። ጌታ ማለት በመሰጠት በመደረግ የተገኘ ጌትነት ነው። የክርስቶስ ጌትነት የስልጣን የሹመት የጸጋ ጌትነት ነው። ወደ እሱ እንመጣለን። ግን ልጄ እያለች ነበር የምትጠራው። ልጄ ጠፍተህ እየጠፋባት በጣም ተንከራታ ደክማ ለፍታ ከስንት ፍለጋ በኋላ ጌታው ጠፍተህብኝ ስፈልግህ ነበር ልጄ አለችው። አምላክ መሆኑን ብታውቅ ኖሮ ማርያም አይ አምላክ ነውና ከእርሱ የሚሰወር የሚደብቅ ነገር የለም ቀጥታ ወደ ቤቱ ይመጣል ብላ ብትን ብላ ቤቷ ትቀመጥ ነበር። ግን ጠፍቶባት ፍለጋ ፏጨረች፣ ደከመች። መጽሐፍ ቅዱስ ላይ ፍለጋ ልክ ስታገኘው በቃ ወቀሳ ገባች። የት ጠፍተህብኝ? ግን ይህም ጥቅሱን ብታነብልኝ ደስ ይለኛል። ቦታ እናስነብባለን። ማሄር የለም ብዬ አብዱልከሪም መቻል ለማውጣት የሚመቻቸው አንድ አውጡለት። ማርያም ኢየሱስ ክርስቶስ ጠፍቶበት ነበረውን ጥቅስ እንዳውጣለት። በነገራችን ላይ በጣም አድናቂ ነኝ። ነገሮችን በማንበብ በማስተዋል የምታደርጋቸው ነገሮች የሚደነቁ ናቸው እና ሁሉም እንዲያነብ ሁሉም እንዲያስተውል የሚያበረታታ ነው። ሪሊ በጣም አደንቃለሁ። አመሰግናለን። ክበርልን። እሺ ማሄር ለማውጣት ይመቻል? አዎ ይመቸኛል። ቦታ ያላችሁ ልጆች አንድ ቤት አድርጉ። ልጆች ልጆች አንድ ቤት አድርጓቸው። አድሚኖች እሺ የምትፈልገው ሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ አወጣ። እዛ ነው ያለሁት። ባየትም ጊዜ ይላል ይታያል። ቁጥር 48 ላይ ባየትም ጊዜ ተገረሙ ይላል። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልገህ ነበር አለችው ይላል። እዚህ ጠፍቶባቸው ኢየሱስ ክርስቶስ ከላይ ጀምራችሁ ታሪኩን ስታነቡት ያው ሕፃኑ ማደገ ይላል። ከላይ ከ40 ቁጥር ጀምሮ መጨረሻ ላይ ጠፍቶባቸው ነበርና የ12 ዓመት ልጅ በሆነ ጊዜ ይላል ቁጥር 42 ላይ የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙት ሁሉ በማስተዋሉ እና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው ይላል። እንግዲህ ኢየሱስ ክርስቶስ ጠፍቶ
እናቱ ተጨንቃ ስትፈልገው ነበር ማለት ነው። እንግዲህ አምላክ መሆኑን ማርያም ብታውቅ ኖሮ አትጨነቅም ነበር። አይ አምላክ ሁሉን ያውቃል፣ ቤቱም አይሰወርበትም፣ አይጠፋምም፣ ቀጥታ ወደ ቤቱ ይመጣል ብላ ፈታ ብላ ቤቷ ትቀመጥ ነበር። ግን አንዲት ልጅ ለልጇ አንዲት እናት ለልጇ እንደምትጨነቀው ሲጠፋባት ልክ እንደዚያ ሆና ማርያም ተጨንቃ ተጠባ ነበር፣ ልጁ በመጥፋቱ ምክንያት ማለት ነው። እና ይህን ይመስላል ጌታ ያለችው ማርያም ጌትነቱ ከምን አንጻር ነው የሚለውን ደግሞ በመደረግ የተገኘ ጌትነት ነው። የክርስቶስ ጌትነት ማለት የስልጣን የሹመት ጌትነት ነው። ይህ ደግሞ ለነቢያቶች ሁሉ ሲሰጥ የነበረ ነው። አዲስ ነገር አይደለም። ያ መለኮታዊነትን የሚያሳይ ነገር አይደለም ማለት ነው። ከፈለክ እሱንም እናሳያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አደረገው፣ አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። አድራጊው ማን ነው? እግዚአብሔር። ተደራጊው ማን ነው? ኢየሱስ። ምን ተደረገ? ጌታ። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው ማለት ነው። ታዲያ ከኢየሱስ ውጭ እግዚአብሔር ጌታ ያደረገው ሰው አለ ወይ ከተባለው ዮሴፍ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ይሰማል ልጆች ወይስ ተቋርጧል? ትሰማለህ? እንደዚያ ነው። እሺ